እዚህ ጋር ደግሞ ለቀልድ እንብላ አልኩት። ባንዴ ከተፍ እንዴ ረሀብተኛ ናቸው እንዴ እናንተ? ሰብሰብ በሉ እንግዲህ በእናታችሁ። አነሱ በሉ። ሁለተኛ ማንንም እንብላ አልልም። እንግዲህ እነዚህ 3 ቀን ሳይበሉ ያደሩ ነው። ኧረ እባክህ ብላ እንዴ ይኸው ያይታወቁም እኮ እንብላ ስላልኩ ብቻ እንደዚህ በቃ በዘበዙ ገንዘቤን በሉ። በቃ እኔ ልጎዱ እኮ ነው እንጂ እኮ ወይ በልቶ ይሆናል እንዴ እንብላ ማለት አልችልም እንዴ? እኔ ለቀልድ ብላ እባክህ። ዝም ብሎ ነው የሚያጎርሰኝ። የራሴ እኮ ነው ያዘዝኩት። እኔ እንደዚህ ሰበሰቡ እንዴ? አይ በቃ እኔ ተስፋ ቆረጥኩ ጭራሽ። ብላ እባክህ ይህንንም ሁለተኛ እንብላ ላለው ካፌ ወጣት እንደዚህ አይነት ቃል እንዴ? ለቀልድ እንብላ ነው በቃ። እሺ ብላ ወንድሜ ትላለህ እንጂ ዝም ብለህ ሰሰብት ትላለህ እንዴ? ምን አይነት ሰው ነው? በቃ ብሉ። እኔ እኮ ቆጥቤ ምን ብዬ ያገኘው ብር ነው። ብላ እባክህ ተው ብላ አልኩና እኔም ብልጣድን አስተናጋጅ ና ሂሳብ እነሱ ጋር ነው ብዬ ወጣው።